እንዲሁም አብነውና አስማረ የወተት ሀብት ሽርክና ማህበር በ2003 ዓ.ም የተሻሻሉ የወተት ላሞችን በማርባትና የዝርያ ማሻሻል በማድረግ በፊት ካልተሻሻሉ ላሞች ከሚያገኙት የወተት ምርት በጥፍ የተሻለ መሆኑ በኑሯቸው ላይ ለውጥ ማምጣት መቻላቸውን የማህበሩ ሰብሳቢ አቶ አብነው አዳሙ እንዲህ ይገልጻሉ። ስሜ አብነው አዳሙ እባላለሁ። ማህበሩ አብነውና አስማረ የወተት ሀብት ሽርክና ማህበር ይባላል። ይህን ስራ ጀመርን 2003 ነው። 3 ላም ነው የተሰጠን ተገዝቶ ከ3 ላም እንግዲህ አሁን ያለው ወደ 20 ይሆናል ተናጥጆው ድረስ። ከዚህ ቀደም ብዙዎች እንሸጠን ቤት እየሰራን ነው። እኔ ቤት የለኝም ነበር፣ የቀን ሰራተኛ ነበር፣ በየበራው ነበር መዛከር። ከዚህ ወዲህ እነዚህን ታገኘ ወዲህ ቤት ሰራው ሸጨ። ወተቱ ነው የማይሸጥ ነበር። ወተቱም አሁን እየተሸጠልን ያለ እንጀቴንም ልጅም እያሳደኩበት ነው ያለው። አሁን እስከ 50 ድረስ እናገኛለን። 50 ሊትር። አዎ የስራ ድር ተኛዎች እኛ አባላቶች 5 ነን። ተኛዎች 3 ሰዎች አሉ የስራ ድር የተፈጠረላቸው፣ ዘበኛ፣ አላቢ፣ ወተት መስሸጥም። ያው እንግዲህ የቦታ ነገር ነው። ቦታው የተመቻቸ ተሄደ በስፋት አድርገን እንሰራለን ብለን እቅዳለን እንጂ 4 ክትባት አለው። በአመት አንዴ ይመጡና ይከትቡልናል እየቆጠሩ ምጥ ሲያዙ ማታ ብንጠራቸው ማታ መጥተው አገላግለውልን ይሄዳሉ። እኛ ስራው በቃ ቀድሞም አሪያ ሆነን ነው እዚህ ቦታ ላይ ጀመርን። ሳማ ነበር ይዞት ተቀብለን ነው እንደዚህ ልማት ያደረግ ነው። አሁንም ቢሆን በስፋት እንድንሰራ ቦታው ተመቻችቶልን በስፋት የኛ ነው ብለን ብንሰራ ጥሩ ነው ብዬ አስተላልፋለሁ። እኔም አመሰግናለሁ።